ታክለ ካደረስኩት በረከት ገበራስማሽ ወስዳል ኮትኳች ሮስማ በጣም ምግቡ በዛ እውነት ይሄ ለሁለት ሰው ሳይል ይሄ የሆነ ሰብሰብ አድርገን ልትረዳን። አይ እውነት ለመናገር እንትን እንዳይረብሽ እንዳደነግጭ እንግዳ አለ። ይሄም እንግዳ ፉ ይመጣል። ፉ አይ ኢፍጣር ነው ማፍጠር ኖርማል ነው። ኖርማል ነው ግን አንድ ላይ መፍጠራችንን ያልፈለኩትም ማለት መገናኘታችን ረመዳና ችግር የለውም። እንግዲህ ወታደራዎች በዚህ ልክ ወርደው እዛው በዛው ጓደኛው የጓደኛውን ጓደኛዋ የጓደኛዋን እዛው በዛው እየተርመጠመጡ እያሳዩ ነው ማለት ነው። ወታደራዎች በጣም ጎበዞች ናቸው፣ በጣም ጥሩዎች ናቸው። በጣም ብዙ ነገር እያልን ነበር ማለት ነው። እኛም ግን አሁን ላይ በጣም እየተግማሙ ነው። በጣም እያስጠላ ነው። ሰሞኑን እንግዲህ ሩታ ማህተቧን በጥሳ ከአንድ ይሳቅ ከሚባል ሙስሊም ልጅ አፍቀረዋለሁኝ እሱን አብርሃም አያስፈልገኝም ብላ መጣ ነበር ማለት ነው። እንግዲህ ያው ብዙ ሰዎች ስለ ማህተቧ እንትን ሲሏት መልስ አንስታ አንጠልጥላ መታለች ማለት ነው። ሌላው እንግዲህ ፍቅር ደግሞ ዛሬ ያው እሷ እንኳን በግብዣ መልኩ ነው የተጠራችው። እንግዲህ ልጁ ግን ፉአድንም ጠርቶታል ከነ ባለቤቱ። ያው ፍቅርን ትቶ ከሌላ ልጅ ጋር ነው ያለው ፉአድ ማለት ነው። ፍቅር ደግሞ እንግዲህ ከጎኗ ሰው ያስፈልጋታል። ከጎኗ ያኔ ለሷ የሚሆን መልካም ሰው ያስፈልጋታል በሚል ልጁ እንግዲህ ሀስቦላት ነው ማለት ነው። ሁለቱ ይነጋገሩ አይነጋገሩ ፈጣሪ ይወቀው ማለት ነው። እና እንግዲህ ወደዛ ከሄደች በኋላ ልጁን በስነ ስርዓት ተቀብሏታል። ከዛ በኋላ ግን ፉአድ መጣ ማለት ነው። ፉአድም እንግዲህ ለምንድን ነው እሷ እንዳለች ያልነገርከኝ? ለምንድን ነው እሷ እዚህ እንደነበረች ያልነገርከኝ? እያለ እየደጋገመ በጣም እየተቆጣና በጣም እየተናደደ ነበር ቪዲዮ ላይ ያየነው ማለት ነው። እና ፉአድ እንግዲህ ፍቅርን ጥላሃት ሌላ ልጅ ጋር ነው ያለኸው። ስለዚህ ስለ ፍቅር ምን አገባህ? የመጣህበትን ግብዣህን በልተህ ጠጥተህ አትሄድም? ምን ይመለከትሃል? ምን ሳናደደ እንደዚህ አይነት ጓደኛ የለኝም ምናምን አልክ ማለት ነው። አዎ በእርግጥ ጥሩ ነው ብዬ አይደለም ጓደኛው የጓደኛውን እኔ እኮ ምን እያስተማራችሁ ነው ያላችሁት? በእውነት ግን በጣም እኮ ነው የሚያስጠላው። ማርያምን በጣም ነው የሚያስጠላው። ግን እኔማ ካሁን በኋላ በእናንተ ቪዲዮ ራሱ ላልሰራ በቃ በጣም ነው ያስጠላችሁኝ። አሁን ተንቦ ጨራርቃችሁ በቃ አስጠላባችሁ በእውነት። እንዴ ያቺኛዋ አብርሃምን ትታ ከዳኒ ጋር ነበረች። ከዛ በኋላ ደግሞ ዳኒን ትታ ከሆነ ሙስሊም ጋር ገጠመች ማለት ነው። እምነታችሁ ራሱ አይፈቅድም። በእውነት እምነታችሁ ራሱ አይፈቅድም። ከሄዳችሁ ጭራሽ ሰልማችሁ መሄድ፣ ከመጣችሁ ጭራሽ ክርስትናችሁን ተቀብላችሁ ካልሆነ ግን እንዴት ነው በአንድ ቤት ውስጥ አንድ ሙስሊም አንድ ክርስቲያን የሚኖረው? በጣም ያሳፍራል። ይሄ በእውነት ይሄ ምንም የሚያስተምር አይደለም። ለሚመጣውና ለሚያየው ትውልድ ራሱ ገና ለታዳጊዎቹ ራሱ ምንም የሚጠቅም አይደለም። እና ቡታጅራዎች ከቀልባችሁ ብትሆኑ ለእምነታችሁ ክብር ቢኖራችሁ፣ በተለይ ፍቅርና ሩታ ለእምነታችሁ ፍቅር ቢኖራችሁ እኔም እኖራለን ቤቴ ምንድን ነው ቤቴ ሰፊ ነው ይበቃኛል ምናምን እያለ የዘፈነው ቴዲ ይሄ ዘፈን ነው እንጂ በፍጹም አይሆንም ማለት ነው። ስለዚህ ረበሹኝ ማለት ነው። ስለዚህ ፍቅርና ሩታ ወደ ቀልባችሁ ተመለሱ ነው የምለው። ማርያምን ያኔ ለእምነታችሁ ክብር ይኖራችሁ። እምነታችሁን ስታከብሩ ነው የምትከበሩት። ብጤያችሁን የራሳችሁ የሆነ ሰው ፈልጋችሁ ከዛ ሰው ጋራ ጨዋታም ሆነ ቀልድም ሆነ ስራም ሆነ መስራት ይቻላል ማለት ነው። ግን ይሄ ዩቱብ ላይ ስለሚቀመጥ ወደፊት ሌላው ትውልድ ሲያየው ደግሞ ጥሩ አይመጣም ማለት ነው፣ ለሙስሊሞቹ ለእኛም ለክርስቲያኖቹ። ስለዚህ ለእምነታችሁ ክብር ይኖራችሁ እላለሁ ሁላችሁም ማለት ነው። እና ገና ለገና ዩቱብ ይከፍለናል፣ ገና ለገና ይታይልናል ብላችሁ እንደዚህ ባትበሸቃቀጡ ጥሩ ነው ነው የምለው። ሌላው እንግዲህ አብርሃም ነው ማለት ነው። አብርሃም ዳኒ አስታርቃለሁ አብርሃምንና ሩታን አስታርቃለሁ ብሎ ጠርቶ ነበር ማለት ነው። እና
አብርሃምና ሩታን ለማስታረቅ በጠራበት ሰዓት ማለት ነው። እና ሩታ የተጠራችው ብቻዋን ነበረ። እንግዲህ ሩታም አልፈልግህም፣ አታስፈልገኝም ካሁን በኋላ እኔ ከተውኩ ቆይቻለሁ፣ ለምን አትተወኝም? ለምንድን ነው የምትከታተለኝ? ብላለች ማለት ነው ሩታ። በእውነት በጣም ነው የሚያስጠላው። እንግዲህ ሲጀመር ሩታ ለአብርሃም የምትሆነው አይደለችም ማለት ነው። ምክንያቱም ወርቅና አርቲፊሻል አንድ ላይ አይኖርም ብያችኋለሁ ከዚህ ቀደምም እና እኔ ግን በጣም 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 ስላስጠላችሁኝ አሁን ቡታጅራዎች በእናንተ ዩቲዩብ መስራት ላቆም ነው ማለት ነው። በእውነት በጣም ነው የምታስጠሉት። በጣም ተበሸቃቅጣችሁ፣ በጣም አስጠላባችሁ። ምክንያቱም የጓደኛውን ጓደኛው ያነሳል፣ ጓደኛው የጣለውን ጓደኛው ያነሳል። ምንድን ነው እንደዚህ አይነት ጭምልቅልቅ ያለ ነገር? በዛ ላይ ደግሞ እምነታችሁ የሚፈቅድ አይደለም። በእውነት እምነታችሁ ራሱ አይፈቅድም። የሙስሊሞችም እምነት አይፈቅድም፣ የክርስቲያኖችም እምነት አይፈቅድም። ስለዚህ ለምንድን ነው እንደዚህ የምታደርጉት ማለት ነው? ከእንደዚህ አይነት ነገር ብትቆጠቡና ወደ ቀልባችሁ ብትመለሱ ሩታና ፍቅር እላለሁ ማለት ነው። እና እንግዲህ እነሱ ያው አስታርቃለሁ ባለበት ዳኒም ሊያስታርቃቸው አልቻለም ማለት ነው። ምክንያቱም አልፈልጋትም፣ አልፈልገውም ብላለች እሷ። በቃ አልፈልገውም። ከዛ ያም ሉጢውም መጣ ማለት ነው። ይሄ ይሳቅ የሚባለው ሉጢም መጣ ማለት ነው። ከዛ በኋላ እንዴት እዚህ መሆኔን በምን አውቀህ መጣህ አለች ማለት ነው ሩታ ተብዬዋ። ከዛ በኋላ ያኔ እሱ እንትን አይደል እንዴ እንዴት ይጠፋዋል? አንቺ የትም ቦታ ብትሆኝ እኮ ማግኔት ስለሆነ ይመጣል ይከተልሻል ማለት ነውና መጣ። ያው እንግዲህ እንኳን ሊያስታርቃቸው ቀርቶ ጭራሽ ተጣልተው ዳኒም ተናዶ ነው እንግዲህ የተለያዩት ማለት ነው። በነገራችን ላይ ይሳቅ የሚባለው ልጅ ሲጀመር የሆነ ቀላል ነገር ነው። በቃ የሆነ ቅሽቅሽ ያለ ሰው የለም እንደዛ ነገር ነው። እና እኔ ብቻ አላቅም ምን እንደምል ብቻ ግን እምላችሁ ሌላው ነገር ዳኒ ያው ከአብርሃም ከይስሐቅ ጋር ከምትሆን ከአብርሃም ጋር ብትሆን ይሻለኛል ብሎ ነበር። እንግዲህ አንተ እንዳልከው ሳይሆን ዳኒ እሷ በመረጠችውና እሷ በወደደችው በፈቀደችው ነው የሚሆነው። ለዛ ነው እሷም እንግዲህ የፈለገችውን ወዳ መርጣ የሄደችው ማለት ነው። ለማንኛውም ማንም የፈለገውን መምረጥ ይችላል፣ ግን እምነታችሁን በዚህ ልክ ባታስደፍሩ ላለው ማለት ነው። እንግዲህ አብርሃምም ከእንደዚህ አይነት አስመሳይ ሰው ጋርና ሴታ ሴቱ ወንድ ጋር ማውራት አልፈልግም ብሎ ሄዷል ማለት ነው። አብርሻ ኮራኝ ማለት ነውና እንግዲህ ደግ አድርጋል እንኳን መረቅጣቸው ሄድክ ብያለሁ ለአብርሽ። ሲጀመር ሉጢ ሰው አያስፈልግም። ሲጀመር ሩታ ሉጢ ናት፣ ሶዶማዊ ናት ለኔ በቃ። ምክንያቱም ከአንድም 3 ወንድ ነው የቀያየረችው። ስለዚህ ለአብርሃም አታስፈልገውም ማለት ነውና ቡታጅራዎች ወደ ቀልባችሁ ተመለሱ። የዛሬው ቪዲዮዬ ከሰራሁም በአብርሽና በአብርሽ ብቻ ነው እንጂ በእናንተ በሌሎቻችሁ በሉጢዎቹ አልሰራም። በእውነት በጣም አስጠላባችሁ። በተለይ ፍቅርና ሩታ በጣም ነው የጠላኋችሁ ማለት ነው። እምነታችሁን ባታስደፍሩ፣ ለእምነታችሁ ክብር ቢኖራችሁ ጥሩ ነው ብዬ እላለሁ ማለት ነው። በተረፈ ሰላማችሁ ብዝት ትርፍ ይበልልኝ። ምክንያቱም የሙስሊም እምነትም አይፈቅድም፣ የክርስቲያን እምነትም አይፈቅድም። ስለዚህ አትላላጡ ማለት ነው። ተከባብራችሁ በስነ ስርዓት በዓሉን በስርዓት ማክበር ትችላላችሁ። ይሄ ግድ ነው። ስለዚህ ሰላማችሁ ብዝት ትርፍ ይበልልኝ። ባይ ባይ።